ሰላም ወገኖች እንደምን አላችሁ? ደህና ናችሁ ወይ? እኔወዝ የፊታችን የሚታዩት ዶክተር ዛኪር ናይክ ይባላሉ። የመጽሐፍ ቅዱስ ሳይንሳዊ አይደለም እያሉ ብዙውን ጊዜ በብዙ ፕሮግራም በዓለም ላይ ብዙ እንዳስተማሩ መጽሐፍ ቅዱስን ሳይንሳዊነት በጣም እንደሚቃወሙት ነው። ደግሞ ኡስታዝ አቡ ሃይደር ተብለው የሚጠሩት ናቸው። ጻዲቅ መሐመድ ተብለው ይጠራሉ። እንግዲህ የመሐመድ ጓደኛ ናቸው ማለት ነው። ጸጸት ተውበትና ጸጸት ብለው ያስተምራሉ። ለሙስሊሞች ጠቃሚ የሆነ ነገር ነው። እንግዲህ ሙስሊሞች አንዳንዴ በጣም ስህተት ይሰራሉ። ስህተት ከሰሩ ውጤቱ በጣም አሁን ከምናየው ወደፊት ከምተረጉምላችሁ ነው። እንግዲህ በአጠቃላይ ሀሳቡን ላቀርብላችሁ በቃል በቃል ከምተረጉመው ጉዳዩ ወጣቱ ብድግ ብሎ ምግቡንን ምሳውንን አቅርቦ ይበላል። አንድ ችግር ግን አለበት። ቢስሚላህ አላለም። ቢስሚላህ አላለም። ስለዚህ ያንን ባለማለቱ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም የነብዩ መሐመድን አስተምሮትና ትእዛዝ ጥሷል ማለት ነው። ታዲያ ምን የሚሆን ይመስላችኋል? ሲጥስ የነብዩ መሐመድን አስተምሮት፣ ትእዛዝ፣ ሸሪያ ሲጥስ የአላህን ትእዛዝ ሲተላለፍ ምን የሚያጋጥመው ይመስላችኋል? ሙስሊሞች በተለይ ልብ በሉ። ምንድን ነው የሚያጋጥመው? ሴቶችና ወንዶች፣ ትልቆችና ትንሾች ሁላችሁንም የሚመለከት ነው። ሁላችሁንም የሚመለከት ነው። ሁላችሁንም ይመለከታል። በሁላችሁንም ይላል ማለት ነው። ስለዚህ የሚመጣውን ችግር እዛ ልክ ሲበላ ሸይጣን ይመጣና አብሮ ይበላል። ምሳውን በላበት። ከዛ ትልቁ ሰውዬ ሸሁ ስለተረዱ እንዴ ቢስሚላህ ሳትል እንዴት ትበላለህ ብለው መጠው እሪ ይሉታል። አረ እኔ ዝም ብዬ ነው ምሳ ነው የበላው፣ ምንድን ነው ያደረኩ? እና ቢሆንም ቢስሚላህ ሳትል መብላት አልነበረብህም ሲሉት ቢስሚላህ ሲል የተፈጠረውን እስቲ እንሂድና እንየው። ቢስሚላህ ቢስሚላህ ያው እንስማው። ይሄ ሸይጣን ነው። ሸይጣን ድራማ ነው የሚሰሩት አረቦች። አብሬ እበላለሁ አብሬ እበላለሁ አለ ሸይጣን። አብሬ ብስሚላ ብስሚላ ስላላለ አብሬ እበላለሁ አለ። እንደገና ልጀምረው። يا أخي أنا شفته هذا شو بده؟ أنا شفته قاعد وما ذكرت اسم الله، ما قلت بسم الله. النبي صلى الله عليه وسلم قال إذا إنسان يعني ነብዩ አላሉም ወይ? አልሰማህም ወይ? ነብዩ ቢስሚላህ ሳትል እንዳትበላ ሳንል እንዳንበላ አልተናገሩምን? ለዚህ ነው ሸይጣን ምግብህን የበላብህ። ما ذكرت اسم الله، ما قلت بسم الله. النبي صلى الله عليه وسلم قال إذا إنسان يعني يجي بده ياكل ونسي اسم الله وما سماه، فعندما يذكر يقول بسم الله أوله وآخره. أنت زم بلا سمع. عندما تقول بسم الله أوله وآخره إن شاء الله يتخيل الشيطان بسم الله. بس عرفت شو درجة؟ صح إيه الله يبارك فيك يا رب. عربوش بسم الله أوله وآخره. لا عندما تقول بسم الله أوله وآخره إن شاء الله يتخيل الشيطان بسم الله. بس عرفت شو البركة؟ صح إيه الله يبارك فيك يا رب. አይ ወገኖች አረቦች ያስቁኛል። አረበኛ ብችሉ ነበር። ኢትዮጵያውያን ወገኖች አረበኛ ብችሉ ኑሮ። አረብ እኮ በጣም እየሳቀ ነው በእስልምና ላይ። ለምን? የውሸት ሃይማኖት መሆኑን ዝም ብሎ ነብዩ መሐመድ የፈጠረው መሆኑን አውቀዋል። አሁን ትልቁ ችግር አበሻው ነው።
ኢትዮጵያዊው ኤርትራዊው ነው። ምክንያቱም ሀዲት አያጠናም፣ ቁርአንን ነው የሚያምነው። ቁርአን ደግሞ በሀዲት ነው እንትን የምትረዳው፣ በእንትን ነው በትርጉም ነው የምትረዳው። ታፍሲር ሆኖ ነው የከሌ ታፍሲር ከሌ ምን አለው፣ በቃ አስተሳሰባቸው እንትን ያሉት እና ዋናው መጽሐፍ የምናገኘው ሳሂህ አልቡኻሪ፣ ሳሂህ ሙስሊም፣ ኢብን ሱና አቡ ዳውድ እና እነዚህን የመሳሰሉ ናቸው። ከዛ ነው ነቢዩ መሐመድ ከሞቱ ካለፉ በኋላ ከስንት መቶ ዓመት በኋላ የተጻፉ እነዛ ናቸው። ይሄ ተረት መሆኑን ሁሉ የአረቡ ምድር እየገባው ነው። ስለዚህ ወገኖቼ ኢትዮጵያውያን፣ ኤርትራውያን ይህንን ፕሮግራም የምትሰሙ ሁሉ አስተውሉ፣ ተመለሱ። በእናንተን እግዚአብሔር እናንተን ወዶ ለእናንተ እና ለእኔ መድኃኒት አዘጋጅቶ እንዴት ነው ከእንደዚህ አይነት ተረት ጋር እንትን የምትሉት እንዴ? እና ምሳህን ስትበላ በቢስሚላ ስላላልክ በቃ ይመር እና አሕዛቡ ሁሉ ሂንዱ ወይም ሌላው ሁሉ ቢስሚላ ያላለው ሁሉ ጦሙን እየዋለ እያደረ ነው ማለት ነው፣ ሸይጣን እየበላው። ይህ የሙሐመድ ተረት ነው። የሙሐመድ ተረት ነው። የሙሐመድ ተረት ነው። ወደ ህይወት ኑ። ኢየሱስ ክርስቶስ ህይወት ነው፣ መሰረት ነው። ኢየሱስ ምን ይላል? ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጁም በአባቱ ዘንድ እንዳለው ክብር የሆነውን ክብር አየነው። ክብር ነው ለእኛ የተሰጠን፣ ክብር ነው የተሰጠን። 12 ላይ እንዲህ ይላል። 1:12 የዮሐንስ ወንጌል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ ወይም ፈቃድ አልተወለዱም እያለ ይናገራል። ስለዚህ በክርስቶስ የእግዚአብሔር ልጅነት ተሰጧችሁ። እናንተ ሰይጣን በላ፣ ምሳ ስበላ ሰይጣን አብሮኝ ይበላል፣ ሽንት ስሸና አብሮኝ ይሸናል፣ በጆሮዬ ላይ ሌሊቱን ሁሉ ይሸናብኛል እያላችሁ ይህንን የእግዚአብሔር ትልቅ ስጦታና በረከት ለእናንተ የዘላለም ሕይወት፣ የአእምሮ ነፃነት፣ ከሰይጣን ስራት ነፃ ሁናችሁ በክርስቶስ መኖር እንዴት ከእናንተ ለምንድን ነው ወገኖች? እንዴት ምን ይሁን? ይሄ ነው በቃ እናንተ እንትን የምትሉት? ይቅርባችሁ ወገኖች። ወደ ክርስቶስ ኑ ተቀበሉት። የእግዚአብሔር ልጅነትንም ተቀበሉ። ኑ ክርስቶስን ተቀበሉ። የእግዚአብሔር ልጅነትን ተቀበሉ። የሰማይ ዜጎች፣ የሰማይ ንጉሥ ልጆች ናችሁ። የዘላለም ሕይወት ወራሾች ሁኑ። በመሐመድ ተረት አትጥፉ። እንዲህ አይነት ተረት ዋጋ ቢስ ነው። ምንም መድኃኒት የለው። ጌታ ኢየሱስ ከእናንተ ጋር ይሁን። ወገኖች ሸር አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ። ባይ